ሶስተኛ ቅይጥ የመሳፍንት ግዛቶች። አዳዲስ ግዛቶችን ማስተዳደር በውርስ የተገኙትን እንደ ማስተዳደር አይቀልም። አንድ ልዑል ሌላ አዲስ ግዛት ለመቆጣጠር በሚያደርገው ሂደት ውስጥ የሚገጥመው አንድ የተለመደ መሰናክል አለ። ብዙውን ጊዜ ሰዎች የተሻለ አስተዳደር ለማግኘት በመሻት መሪዎቻቸውን የማስወገድ ፍላጎት ያድርባቸዋል። ይህ ተስፋቸው በመሪያቸው ላይ እንዲነሱ ይገፋፋቸዋልም። ሆኖም ተተኪው ሀገረ ገዢ ነግሶ ሁኔታዎች ከመሻሻል ይልቅ ተባብሰው ሲገኙ ሕዝቡ በቀቢጸ ተስፋ እንደተማለለ ይረዳል። ይህ ሁኔታ የሚከሰተው አዲስ ግዛትን በመቆጣጠር ሂደት ውስጥ የግድ መወሰድ ያለባቸው አንዳንድ እርምጃዎች በመኖራቸው ነው። ግዛቱን በቁጥጥሩ ስር ለማዋል ልዑሉ ወታደሮቹን በማሰማራትና ሌሎች ተያያዥ ችግሮችን በመፍጠር ሕዝቡ ላይ ጉዳት ለማድረስ ይገደዳል። በመሆኑም ግዛት በማስፋፋቱ ሂደት ውስጥ ጉዳት የደረሰባቸውን አካላት መሪር ጥላቻንም ያተርፋል። በተመሳሳይ መልኩ አዲሱን ግዛት እንዲቆጣጠር ድጋፍ ያደረጉ ኃይሎችንም ወዳጅነት ማትረፍ አዳጋች ይሆናል። ምክንያቱም ደጋፊዎቹ የሚጠብቁትን ያህል መስጠት ወይም የደጋፊዎቹን ተስፋ እውን ለማድረግ የሁሉንም ፍላጎት ማሟላት በእጅጉ ከባድ ነው። ኃይልን በደጋፊዎቹ ላይ እንዳይጠቀም ደግሞ በውለታቸው ሰንሰለት ይታሰራል። አንድ ልዑል ያሻውን ያህል ሰራዊት፣ የጦር መሳሪያና የኃይል ሚዛን ቢኖረውም ወደ ሌላ ግዛት ሰርጎ ለመዝለቅ በሕዝቡ መልካም ፈቃድና ይሁንታ ሊታገዝ ይገባል። በዚህ የተነሳ ነው የፈረንሳዩ ንጉሥ ሉዊ የ12ኛ ሚላንን በአጭር ጊዜ ውስጥ ተቆጣጥሮ በአጭር ጊዜ ውስጥ ያጣል። በመጀመሪያው ፍጥጫ ላይ የሉዶቪኮ ሰራዊት ብቻውን ሚላንን ከፈረንሳይ ለመንጠቅ በቂ ነበር። ምክንያቱም መጀመሪያ ላይ በራቸውን በፈቃደኝነት የከፈቱለት ጣሊያናውያን በንጉሱ ላይ የጣሉት ተስፋና ከንጉሱ የሚጠብቁት ጥቅም እውን እንደማይሆን ሲረዱ በአዲሱም ማስተዳደር እናገኛለን ብለው የጠበቁትን ስላላገኙ የወደቀባቸውን ውርደትና ኀፍረት መቋቋም አልቻሉም ነበር። ያመፁ አገሮች እንደገና ድል ሲሆኑ በቀላሉ የማይጠፉ መሆናቸው የተረጋገጠ እውነትም ነው። ስለሆነም ፈረንሳይ ለሁለተኛ ጊዜ ባደረገችው ሙከራ ላይ በርካታ ተቀናቃኞች አፍርታ ሰራዊቷ ከጣሊያን ግዛት ተደምስሶ ለመውጣት ተገዳለች። ከዚህ በመቀጠል ለፈረንሳይ ዳግማዊ ሽንፈት መንስኤውን ንጉሥ የገጠመውን ተግዳሮት በምን መልኩ መፍታት ይችል እንደነበርና በሱ ቦታ ያለ ሌላ አካል በምን አይነት መንገድ የግዛት ማስፋፋቱን ሂደት አስተማማኝ በሆነ ሁኔታ ሊቀጥልበት እንደሚችል እናያለን። ግዛት በማስፋፋት ሂደት ውስጥ የሚመሰረቱ አዳዲስ ግዛቶች አንዳንድ ጊዜ ግዛቱን ከሚያስፋፋው ኃይል ጋር ተመሳሳይ ቋንቋና ባህል የሚጋሩ ሲሆን አንዳንድ ጊዜ ደግሞ ከወራሪው ግዛት ፍጹም የተለየ ባህልና ልማድ ይኖራቸዋል። አዲሱ ግዛት ከቀድሞ ተመሳሳይ ቋንቋና ባህል ካለው ግዛቱን የመቆጣጠርና የማስተዳደር ሂደት የተለሳለሰ ይሆናል። ከልዑሉ የሚጠበቀው የቀድሞውን ገዢ መደብ የዘር ግንድ ጨርሶ ማጥፋት ብቻ ነው። የተቀረው ዜጋ የወትሮ የአኗኗር ሁኔታ ካልታወከ፣ የባህል መፋረስ ካልተፈጠረና የቀረጥ ጭማሪ ካልተደረገ ኑሮውን በጸጥታ ይመራል። በፈረንሳይ ስር የነበሩትን ቡርጋንዲን፣ ብሪታኒ፣ ጋስኮኒና ኖርማንዲን እንደ ምሳሌ ማንሳት ይቻላል። ምንም እንኳ ከፈረንሳውያኑ ጋር የቋንቋ ልዩነት ቢኖራቸውም ባህላቸው ተመሳሳይ በመሆኑ ከአገዛዙ ጋር በቀላሉ ተስማምተው መኖር ችለዋል።
በዚህ መልኩ አዳዲስ ግዛቶችን በአግባቡ ለመቆጣጠር ልዑሉ ሁለት ነገሮችን ማጤን ይኖርበታል። በመጀመሪያ ደረጃ የግዛቱ የቀድሞ ንጉሥ ቤተሰቦች የግድ መጥፋት አለባቸው። ከዛም የቀድሞ ስርዓት ሕግጋትና የቀረጥ ደንብ በመለወጥ በአጭር ጊዜ ውስጥ አዲሶቹ ግዛቶች ከነባሩ ጋር እንዲዋሃዱ ማድረግ ይቻላል። ነገር ግን አዲስ የሚመሰረቱት ግዛቶች ግዛቱን በማስፋፋት ሂደት ላይ ካለው ግዛት በቋንቋ በባህልና በተቋማት የሚለያዩ ከሆነ በቀላሉ የማይፈቱ አዳጋች መሰናክሎች ይነሳሉ። እነዚህን መሰናክሎች በቁጥጥር ስር ለመዋል እድለኝነትንና ከፍተኛ ጥንካሬንም ይጠይቃል። እንደዚህ አይነት ግዛቶችን ለማስተዳደር ምቹ ከሆኑት መንገዶች አንዱ በግዛቶች ውስጥ በአካል ተገኝቶ ማስተዳደር ነው። ይህ መንገድ አዲሱን ግዛት የተረጋጋና ዘላቂነት ያለውም ያደርገዋል። ቱርኮች በግሪክ ለነበራቸው ስኬት መሰረቱ ይህ ነው። ከወሰዷቸው በርካታ እርምጃዎች በላቀ ግዛቱን በአካል ተገኝተው ባያስተዳድሩ በአግባቡ መቆጣጠር በተሳናቸውም ነበር። በቦታው ተገኝቶ ማስተዳደር ግዛቱ ውስጥ ችግሮች ሲከሰቱ በወቅቱ ለመመልከትና አፋጣኝ እርምጃዎችን ለመውሰድ ይጠቅማል። አስተዳዳሪው በቦታው ላይ ካልተገኘ ችግሮች መከሰታቸውን የሚረዳው ከተባባሱ በኋላ ነው። ለችግሮቹ መፍትሄ ለማበጀት ቢሞክር እንኳን የሚወስዳቸው እርምጃዎች የረፈደባቸው ይሆናሉ። ከዚህም ባሻገር የያዙትን ግዛት በአካል ተገኝቶ ማስተዳደር አዲሱን ግዛት በእንደራሴዎችና በባለስልጣናት ከመመዝበር ይታደገዋል። ዜጎችም ከገዢው መደብ ቀጥተኛ እርዳታ ለሚያገኙት ፍላጎታቸው ይሟላላቸዋል። ገዢዎቻቸውን ለመውደድ ለማክበርና ለመገዛት ምክንያትም ይሆናቸዋል። ሌላኛው ወሳኝና ጠቃሚ ነገር ደግሞ በጥቂት ቦታዎች ላይ የሰፈራ መንደሮችን ማዘጋጀት ነው። የሰፈራ ካምፖችን ማዘጋጀት አዲሱ ግዛት ከነባሩ ጋር ጥብቅ ትስስር፣ ቁርኝነት እንዲፈጥር ያደርገዋል። የሰፈራ መንደር የማይመሰርት ገዢ በርካታ ታጣቂ ሰራዊትና እግረኛ ወታደሮች በየጊዜው ከቦታ ቦታ ማንቀሳቀስ ይኖርበታል። ይህ ደግሞ ለከባድ ወጪ ይዳርገዋል። የሰፈራ መንደሮችን መቋቋም ወጪ ቆጣቢ ስልትም ነው። የሰፈራ መንደሮችን ማቋቋም ወጪ ቆጣቢ የሆነ ስልት ነው። አንድ ልዑል በትንሽዬ ወጪ ወይም ምንም ሳያወጣ የሰፈራ ጣቢያዎችን ማቋቋም ይችላል። ጉዳት ሊያደርስ የሚችለው ለሰፋሪዎቹ መኖሪያ መሬትና ቤት በሚነጥቃቸው ሰዎች ላይ ብቻም ነው። እነዚህ ተጎጂዎች በቁጥር አናሳ ስለሚሆኑ የተበታተኑ አቅመ ደካሞችም ይሆናሉ። በመሆኑም በልዑሉ ላይ ምንም አይነት ጉዳት ሊያደርሱ አይቻላቸው። የተቀረው ሰፊ ሕዝብ ምንም ስለማይነካበት አርፎ ይቀመጣል። በሌላው የደረሰው መፈናቀል ይደርስብኛል ብሎ ስለሚሰጋ በጸጥታ ኑሮውንም ይቀጥላል። ለማጠቃለል የሰፈራ መንደሮችን ማቋቋም ወጪ ቆጣቢና እምነት የሚጣልበት አካሄድ ነው። ከዚህ በተጨማሪ የሚያደርሰው ጉዳት ውስን ነው። ተጎጂዎቹም አስቀድሜ እንደገለጽኩት አቅመ ደካማና የተበታተኑ በመሆናቸው የመልሶ ማጥቃት እርምጃ የመውሰድ አቅምም አይኖራቸው። እዚህ ጋር ሊተኮርበት የሚገባው እውነት ሰዎች ከተሻለ በእንክብካቤ መያዝ ካልሆነ ደግሞ በማያዳግም መልኩ መደምሰስ አለባቸው። ምክንያቱም ሰዎች ለጥቃቅን ጉዳቶች በቀልን ያረግዛሉ፣ በታላላቅ ጉዳቶች ግን ይሰበራሉ። ስለዚህ አንድ ልዑል በሰው ላይ ከሚያደርሰው ማንኛውም ጉዳት አስቀድሞ እርምጃው ከበቀል ስጋት ነፃ መሆኑን ሊያጤነው ይገባል። የሰፈራ መንደሮችን ከመገንባት በተቃራኒ ሰራዊቶችን መላክ ወታደራዊ ወጪን ስለሚያንር የገዢው ገቢ በጠቅላላ ለመከላከያ ሰራዊት መዋል ይኖርበታል። በመሆኑም ግዛት የማስፋፋት ትርፉ ኪሳራ ብቻ ይሆናል።
ከዚህም ባሻገር ልዑሉ ታጣቂ ወታደሮችን በግዛቱ ውስጥ ባሉ የተለያዩ ቦታዎች እያዞረ ሲያሳድር ከዚህ የከፋ ጉዳት ሊደርስ ይችላል። የግዛቷ ነዋሪ በአጠቃላይ በዚህ ቁጣን በሚያነሳሳ ድርጊት ይማረራል። እያንዳንዱ ዜጋ ወደ ጠላትነት ይቀየራል። ይሄ አይነቱ ጠላትነት ደግሞ ከፍተኛ ጉዳት ሊያደርስ ይችላል። ምክንያቱም ዜጎች በገዛ ቤታቸው የበታች ተደርገዋል፣ ተሸናፊም ሆነዋል። በማንኛውም መልኩ ቢሆን የአይነቱ ግዛትን የማስጠበቅ መንገድ ቅኝ ገዥነት ጠቃሚ የሆነውን ያህል ጎጂ የሚባልም ነው። ከዚህ በተጨማሪ ከወራሪው የተለየ ብሂል ያላቸውን አዳዲስ ግዛቶች በአግባቡ ለመቆጣጠር ልዑሉ በዙሪያው የሚገኙ ትናንሽ አጎራባች ሀገራት ጠባቂና መሪ መሆን እንዲሁም ጠንካራና ኃያል የሆኑትን ማዳከምም ይኖርበታል። ከዚህም ባለፈ ከግዛቶቹ አንዱ ኃያል በሆነ ሌላ የውጭ ተቀናቃኝ እንዳይወረር መጠንቀቅ ያስፈልጋል። ብዙውን ጊዜ የውጭ ሰርጎ ገቦች ግዛቱን የሚቀላቀሉት በጽንፍ ቀቢጸ ተስፋ ወይም ስጋት በተመረኮዘ የውስጥ ኃይሎች ጥሪ ነው። ሮማውያን ወደ ግሪክ ምድር ሰርገው የገቡት አንድ ጊዜ ከኢቶሊናውያን በተደረገላቸው ጥሪ ነበር። ከዚያ በኋላ ሮማውያን የወረሯቸውን ግዛቶች በሙሉ የተቆጣጠሩት በነዋሪዎች ጥሪና ትብብርም ነበር። በእርግጥ ይህ ሁሌም የሚከሰት እውነት ነው። አንድ ኃያል ሀገር አንድን ግዛት ሲወር አቅም ያጡ ኃይሎች በመሪዎቻቸው ቀናተኝነት ተገፋፍተው ድጋፋቸውን ይሰጡታል። እነዚህን ደካማ ኃይሎች በተመለከተ የሚከሰት ከቁጥጥር ውጪ የሆነ ችግርም አይኖርም። ምክንያቱም በራሳቸው ጊዜ የግዛት መስፋፋቱ አካል ይሆናሉና። በዚህ ደረጃ ልዑሉ መጠንቀቅ ያለበት እነዚህ ደካማ ግዛቶች በቂ ኃይልና ስልጣን እንዳይገነቡ በማድረጉ ረገድ ብቻም ነው። ደግሞም በራሱ ጥንካሬና በሌሎቹ ድጋፍ ኃያል የሆኑትን በማፈንና በመቆጣጠር በማንኛውም ረገድ የአካባቢው ኃያል መሆን ይችላል። እነዚህን እውነታዎች ልብ ያላለ ማንኛውም ኃያል ኃይል የያዘውን ሁሉ ከመቅጽበት ያጣል። ከፍተኛ ትግል ይዞታውን ለማጽናት ቢችል እንኳ ስፍር ቁጥር የሌላቸው እክሎች ይጋረጡበታል። ሮማውያን እነዚህን እውነታዎች በሚገባ የተረዱ ይመስላሉ። በወረራ በተቆጣጠሯቸው ግዛቶች ውስጥ የሰፈራ መንደሮችን ይገነባሉ። ጥንካሬያቸውን እያመዛዘኑ ደካሞችን ይረዳሉ። ኃያል የሆኑ ኃይሎችን ደግሞ ከመቅጽበት ይደመስሳሉ። ከውጭ የሚመጡ ወራሪዎች ኃይል እንዳያገኙ ይከላከላሉ። በዚህ ረገድ ሮማውያን ሲያደርሱ የቆዩት ከብልህ መሪ የሚጠበቀው ነው። አሁን ላይ ለሚከሰቱ ችግሮች መፍትሄ ከማበጀት ባሻገር ወደፊት ይከሰታሉ ብለው የሚያስቧቸውን አስቀድመው ለመቅረፍ ይጥራሉ። እርግጥ ማንኛውም ችግር ከመከሰቱ ቀድሞ ከታወቀ በቀላሉ መድኃኒት ሊበጅለት ይችላል። ችግሩ እስኪከሰት ከመጠበቅ ግን የቱንም መድኃኒት ችግሩን ሊፈውሰው አይችልም። ችግሩ እስኪከሰት ከጠበቅ ግን የቱም መድኃኒት ችግሩን ሊፈውሰው አይቻለውም። ምክንያቱም ችግሩ አንዴ ሊያገግም ከማይችልበት ደረጃ ደርሷል። እነዛ የሕክምና ባለሙያዎችም እንደሚሉት ማንኛውም በሽታ ሲጀማምር ከታወቀ በሽታውን ለመፈወስ በጣም ቀላል ነው። ሆኖም በሽታው ሲጀምር ማወቅ በእጅጉ አዳጋች ነው። ከጊዜ በኋላ በሽታው ካልታወቀና በእንጭጩ ካልተቀጨ በስተመጨረሻ በሽታው በመላ አካላት ዙሪያ በስፋት ተሰራፍቶ በቀላሉ የሚታይ ግን በቀላሉ የማይፈወስ ከመሆን ደረጃ ላይ ይደርሳል። ፖለቲካም ከዚህ የተለየ አይደለም። ማንኛውም አይነት ፖለቲካዊ ቀውስ አስቀድሞ ከታወቀ በቀላሉ ሊፈታ ይችላል። በእርግጥ ችግሮችን አስቀድሞ የመተንበይ ብቃት ያላቸው አርቆ አሳቢ መሪዎች ብቻ ናቸው
ችግሮቹ ቀድመው ካልታወቁ ግን በጊዜ ሂደት ለሁሉም ሰው ይፋ የሆኑ የአደባባይ ሚስጥሮችና መፍትሄ ለመስጠት የረፈደባቸው ጋሬጣዎች ይሆናሉ። እናም ሮማውያን ችግሮች ሲመጡ አስቀድመው በመመልከት አግባብነት ያለው ግብረ መልስና ማስተካከያ እርምጃን ይወስዳሉ። ችግሮቹን ለመፍታት ጦር መማዘዝ ቢኖርባቸው እንኳ ጦርነት ውስጥ ላለመግባት ብለው ችግሮቻቸውን ከመፍታት አይታቀሙ። ምክንያቱም ጦርነትን ማስተላለፍ እንጂ ማስወገድ እንደማይቻል በግልጽ ያውቃሉና ነው። ይህ ሲሆን ደግሞ ጠላት አቅሙን የሚገነባበት ፋታን ያገኛል። ከዚህም ባለፈ ሮማውያን የዘመናችን ጠቢባን ሁሌም እንደሚሰብኩት በአሁኑ ላይ ማድረግ የሚችሉትን ያህል ለማድረግ ሳይሆን አስተውሏቸውና ጀግንነታቸው የፈቀደላቸውን ያህል ለመስራት ይሞክራሉ። ጊዜ ሁሉን ነገር ይዞ ይነጉዳልና በእርግጥ የጊዜ ሂደት በጎን ወይም ክፉን ወይም በጎን ይዞ ሊመጣ ይችላል። ይህ እንዳለ ሆኖ በእንጥልጥል ወደ ተውናት ፈረንሳይ ተመልሰን ግዛት በማስፋፋት ሂደት ውስጥ ፈረንሳይ ከላይ የዘረዘርኳቸውን መርሆች ተከትላ እንደሆን እስቲ የፈረንሳይ ንጉሥ ሉዊ በጣሊያን የነበረውን ቆይታ በጥልቀት ከመረመርን ንጉሡ በእንግዳ ሀገር ውስጥ ግዛትን ጠብቆ ለማቆየት መደረግ ካለባቸው ነገሮች በተቃራኒው ሲያደርግ እንደቆየ እንመለከታለን። ንጉሥ ሉዊ ወደ ጣሊያን ምድር ሰርጎ የገባው የሎምበርዲን ከፊል ግዛት የራሳቸው ለማድረግ በቋመጡ ቬኒዣውያን ጥሪ አማካኝነት ነበር። በበኩሌ ይህንን የንጉሡን እርምጃ አልኮንንም። ምክንያቱም ንጉሡ ወደ ጣሊያን ግዛቶች እግሩን ማስገባት ይፈልግ ነበር። ይሁን እንጂ በግዛቲቱ ውስጥ ምንም አይነት አጋር አልነበረውም። በተቃራኒው በቀዳሚው የፈረንሳይ ንጉሥ ቻርልስ አፍራሽ ድርጊት የተነሳ የግዛቲቱ በሮች ሁሉ ለሉዊ ዝግ ነበሩ። ስለዚህ በግዛቲቱ ውስጥ ካለ ማንኛውም ኃይል ጋር ለመደራደር ዝግጁ መሆን ነበር። ከዚህ ባለፈ ይህ የሉዊ የመጀመሪያ እርምጃ ሌላ ስህተት ባያስከትል ኖሮ ትክክለኛና ስኬታማ ሊባል የሚችል ነበር። በእርግጥ ሎምበርዲ በንጉሡ ቁጥጥር ስር ስትወድቅ ንጉሥ ቻርልስ አጥቶት የነበረው የዕድል በር ተከፈተለት። ጄኖዋ በቀላሉ ለንጉሡ እጅ ሰጠች። ፍሎረንስ የንጉሡ አጋር ሆኑ። ፍሎረንሶች የማንቱዋው መኳንንት፣ የፌራራው መስፍን ቤንቲቮግሊ፣ የፎርሊዋ መኳንን፣ የፌንዞ፣ የፒሳሮ፣ የሪሚኒ፣ የካሜሪኖ፣ የፒዮምቢኖ አገረ ገዦች፣ የሉካ ፒሳና የሲየና ነዋሪዎች በአጠቃላይ የንጉሡን ወዳጅነት አጥብቀው በመሻት ወደ እርሱ መምጣት ጀመሩ። ይህን ጊዜ ንጉሡን ወደ ጣሊያን ግዛት የጎተቱት ቬኒዣውያን ምን ያህል ችኩል ቀንድ ነካሽ እንደነበሩ ተረዱ። የሎምበርዲን 2 ከተሞች ለመያዝ ሲሉ ንጉሡን የጣሊያንን ሲሶ ባለቤት አድርገውት ቆጫሉ። አሁን ንጉሡ ከላይ የገለጽኳቸውን የአመራር መርሆች ተከትሎ አጋሮቹን በአስተማማኝ ሁኔታ ጠብቆ ማቆየት ቢችል ኖሮ በጥቂት ተግዳሮቶች ብቻ በመላዋ የጣሊያን ግዛት ላይ ኃያል ሆኖ መቆየት በቻለ ነበር። በዙሪያው በቤተ ክርስቲያኑና በቬኒዣውያን ኃያልነት የተዳከሙና የተጎሳቆሉ በስሩ ለመሆን የሚፈቅዱ በርካታ አቅም አልባ ግዛቶች ነበሩ። እነዚህን ግዛቶች በመጠቀም ንጉሡ በዙሪያው ካሉ ኃያላን ራሱን በቀላሉ መከላከል ይችል ነበር። ንጉሥ ሉዊ ግን ያደረገው ተቃራኒውን ነው። በቅድሚያ የሮማው ጳጳስ አሌክሳንደር የሮማኛን ግዛት በቁጥጥሩ ስር እንዲያውል ረዳው። እንደዚህም አይነቱን የተሳሳተ ውሳኔ ሲወስን ንጉሡ ሌላውን ኃያል በማድረግ ራሱን እያዳከመ ራሳቸውን አሳልፈው የሰጡ ሀገሮቹን እያሸሸ እንደሆነ ልብ አላለም። ቤተ ክርስቲያኗ
ቀድሞውኑ የተጎናጸፈችው መንፈሳዊ ኃይል በተጨማሪ ገደብ የለሽ ጥንካሬና ስልጣን እየሰጣት እንደነበር አልተረዳም። ንጉሱ የመጀመሪያውን ስህተት በመፈጸሙ ሁለተኛውን ስህተት ለመድገምም ተገደደ። የአሌክሳንደርን ስልጣን ለመገደብና ቱስካኒን ለመጠቅለል የሚያደርገውን ጉዞ ለማጨናገፍ ንጉሱ ራሱ በጣሊያን ግዛቶች ውስጥ ወረደ። ቤተ ክርስቲያኒቱን ኃያል ማድረጉና አጋሮቹን ማሸሹ ሳያንስ የኔፕልስን ግዛት የግሉ ለማድረግ በማሰብ ከስፔን ጋር ተቀራመታል። መጀመሪያ ንጉሱ በጣሊያን ግዛት ውስጥ ያለ ብቸኛ ኃይል ነበር። ስፔንን ወደ ግዛቲቱ ሲጋብዝ ግን የተከፉትና በቀቢጸ ተስፋ የሚዋልሉትን ቀልብ የሚስብ ሌላ ተቀናቃኝ ኃይል በጣሊያን ግዛት ውስጥ ፈጠረ። ኔፕልስ ውስጥ ስፔንን መጋበዝ ሳያስፈልግ ለእርሱ አዳሪ የሆኑ ሎሌ በመሾም ግዛቲቱን መቆጣጠር ሲችል ሎሌውን አፈናቅሎ ጊዜ ጠብቆ የሚያፈናቅለው ኃይል ከጉያው ስር ተከለ። ተጨማሪን የመሻት ጉጉት የሰው ልጅ የተለመደና ፍጹም ተፈጥሯዊ ባህሪው ነው። ይህን ፍላጎታቸውን ማሟላት የቻሉት ከመወገዝ ይልቅ መወደስ የሚገባቸው ናቸው። ይሁን እንጂ ሰዎች ፍላጎታቸውን ለማሟላት አቅም ሲያጡና በማንኛውም አይነት መስዋዕትነት ተጨማሪ የመሻት የጉጉታቸውን ለማሟላት ሲጥሩ ስህተታቸው ውግዘት ይገባዋል። ፈረንሳይ ኔፕልስን በራሷ ኃይል ብታጠቃ ባይወገዝ እንኳ ከሌላ ኃይል ጋር በመቀራመቷ አግባብነት አልነበረው። ሎምባርዲን ከቬኒዚያን ጋር መቀራመቷ ወደ ጣሊያን ግዛት እግሯን ለማስገባት የሚረዳ መሰረተ ድንጋይ በመሆኑ በይቅርታ ሊታለፍ ቢችልም በኔፕልስ የወሰደችው እርምጃ ግን ሊወገዝ ይገባል። ምክንያቱም አስፈላጊ አልነበረም። በመሆኑም ጠቅለል ባለ መልኩ የፈረንሳይ ንጉሥ ሉዊ አምስቱን መሰረታዊ ስህተቶች ሰርቷል ማለት እንችላለን። አቅም አልባ የሆኑ ግዛቶችን አጥፍቷል። በጣሊያን ውስጥ የቀድሞውን ኃያል የነበረውን ግዛት ኃያልነት አጠናክሯል። በግዛቱ ውስጥ ኃያል የሆነ የውጭ ሰርጎ ገብን ፈጥሯል። ከጣሊያን ግዛቶች ወጥቷል። የሰፈራ መንደሮችን መገንባት ተስኖታል። እነዚህ ሁሉ ስህተቶች እንደተጠበቁ ሆነው እንኳን ንጉሱ ሌላ ስድስተኛ ጥፋት ባያክልባቸው ኖሮ ለከፋ ጉዳት የሚዳርጉ አልሆኑም ነበር። ሆኖም ንጉሥ ቬኒዚያውያንን ከግዛታቸው በመመንገል በስህተቶቹ ላይ ሌላ ድርብ ስህተትን ፈጸመ። ቤተ ክርስቲያኗን ኃያል ባያደርግ ወይም የስፔንን ኃይል ወደ ጣሊያን ባያመጣ ኖሮ ቬኒዚያውያንን መደምሰስ ትክክለኛ አስፈላጊ እርምጃ ሆኖ ሊገኝ ይችል ነበር። ሆኖም የቤተ ክርስቲያኑን የስፔናውያንን ኃያል ተቀናቃኝነት በነገሰበት ቬኒዚያውያንን ማውደም ተገቢ አልነበር። ምክንያቱም የቬኒዚያውያንን ጥንካሬ ሁለቱ ኃይሎች ወደ ሎምባርዲ እንዳይዘልቁ ለማገድ ይረዳው ነበር። ፈረንሳይና ቬኒዚያን ተላልፎ ሎምባርዲን የመቆጣጠር ድፍረትም አይኖራቸው። ንጉሥ ሉዊ ሮማኛን ለአሌክሳንደር፣ ኔፕልስን ለስፔን አሳልፎ የሰጠው ጦርነት ውስጥ ላለመግባት ብሎ ነው የሚል አስተሳሰብ ያለው ሰው ካለ የእኔ ምላሽ አስቀድሜ እንደገለጽኩት ጦርነትን ለመሸሽ ብሎ ይዞታን ማቃወስ በምንም መመዘኛ አግባብነት አይኖረውም የሚል ይሆናል። ደግሞም ጦርነትን ማስወገድ አይቻልም። በራስ ጉዳት ቆርጦ በይደር ማስተላለፍ እንጂ ንጉሥ ግዛቱን ለጳጳሱ የሰጠው ለእምነቱ የሚኖር በመሆኑ ቃሉን ለመጠበቅ ውለታውን ለመመለስ ብሎ ነው በሚል እርምጃውን የሚደግፍ ካለ የእኔ ምላሽ የሚሆነው በኋላ ላይ በልዑላን እምነትና ቃላቸውን በመጠበቅ አግባብ ዙሪያ የማስቀምጠው መጠነ ሰፊ ዳሰሳ ይሆናል። በመሆኑ ንጉሥ ሉዊ ሎምባርዲን ያጣው ግዛቶችን በመቆጣጠርና በቁርጠኝነት በማቆየት ጨዋታ ውስጥ ተሳታፊ የሆኑ ኃይሎች
ከሚከተሏቸው ሕግጋት ውስጥ አንዱንም መከተል ባለመቻሉ። ይህ የተጋነነ ሐቅ አይደለም፣ በብዙዎች ዘንድ ተቀባይነት ያለው ምክንያታዊ እውነት። ቄሳር ቦርጂያ ሮማኛን ሲቆጣጠር በዚህ ጉዳይ ላይ ከሮዌን ጋር ተነጋግሬ ነበር። ሊቀ ጳጳሱ ጣሊያናውያን ጦርነትን አያውቁም ሲሉኝ፣ እኔ ደግሞ ፈረንሳውያን የአገዛዝ ጥበብን አያውቁም ስል ተግዛዜን አሰምቻቸዋለሁ። ምክንያቱም ዕውቀት ቢኖራቸው ኖሮ ቤተ ክርስቲያኗ ይህንን ያህል ኃያል እንድትሆን ባላደረጉ ነበር። በጣሊያን ውስጥ የተከናወኑ ክስተቶች እንዴት የቤተ ክርስቲያኗን የስፔን ታላቅነት በፈረንሳይ አማካኝነት እንደከሰተና እንዴት የፈረንሳይም ውድቀት በእነዚህ ሁለት ኃይሎች እንደተፋጠነ በሚገባ ያመለክታል። ከዚህ በመነሳት አንድ መቼም ሊፋለስ የማይችል ሕግ ማርቀቅ እንችላለን። ለሌሎች ኃያልነት መንስኤ የሚሆን ማንኛውም ኃይል የራሱን ውድቀት ያፋጥናል። ምክንያቱም የኃያልነት እውን ሊሆን የሚችለው አንድም በብልሃት አሊያም በኃይል ነው። ሁለቱም ነገሮች በኃያልነት ጎዳና ላይ ላለ ጋሬጣዎች ናቸው።